ጀማል ጀማል አትሰማም እንዴ? ጠራሽ? ወዴት ሄድክ? የትም ማነው? ወዴትም። እዚሁ ትንሽ ደጋግሞኝ እኮ። በቃ ተነስ እንተኛ። እኔም ደክሞኛል። እሺ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የህክማ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ሁለት ሚስት ክፍል 3 ይዤ መጥቻለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ። እንዳያችሁት ጀማል በሀሳብ ጥርግ ብሎ ሄዷል። ከድጃ ጋር ከነኢማ ጋር ሳሎን ቁጭ ብለው በሚያወሩበት ሰዓት ያው ነኢማን ሁለተኛ ሚስቱና ሰራተኛ አድርጎ ነው ያስገባት እና ከድጃ በጣም ተናዳ ስለነበር የነኢማን ታሪክ እየሰማች ጀማል በሀሳብ ጥርግ ብሎ በህልሙ ሳይሆን በሀሳብ ጥርግ ብሎ ሄዶ ከድጃ ከቤት ስታስወጣው ስደበድበው በእኔ ላይ ሁለት ሚስት እያለች ከፌስታሉን ይዛ ከቤት ስታባረረው ፌስታሉን ሌባ ሲሰርቀው በቃ ሁሉም ሁሉ እንትን እያለ እያገናዘበ እኔም በቃ ነገ ጠዋት እንደዚህ ነው የምሆነው ምናምን እያለ በሀሳብ በተዋጠ ሰዓት ከድጃ ጀማል የት ሄድክ አለችው። አለና አረዚ ሆነኝ አለ። ጀማል በሀሳብ ጥርግ ባለበት ጊዜ ከድጃ ጀማል የት ሄድክ አለችው። ኧረ አለሁ አለ። በቃ ተነስ እንተኛ አለች። ጀማል እንተኛ ትለኛለች እንዴ? እኔ በጭንቀት ልሞት ነው እያለ ቀስ ብሎ ያግመተመት ጀመር። መኝታ ቤት ከገቡ በኋላ ጀማል አልጋው ጫፍ ላይ ሆኖ በጣም ጨንቆታል። ከድጃ ልጅቷ በጣም ታሳዝናለች፣ ነገር ግን ምንም ቀልቤ አልወደዳትም አለች። ጀማል የለም በሀሳብ ጠርግ ብሏል። ከድጃ ጀማል አለች። በሀሳብ ታውጦ ስለነበር ከድጃ ያለችውን ምንም አልሰማም። ከድጃ እያወራች አልሰማትም። የምን ቀለብ አስቤዛ አለቀ እንዴ ብሎ መለሰ በድንጋጤ። ከድጃ ሰውዬ ዛሬ ምን ሆነሃል? ከቅድም ጀምሮ ምንም ከቀልብህ አይደለም። ምን ነው ችግር አለ እንዴ አለች ከድጃ። እዚህ ሀገር እየኖሩ ችግር ይጠፋል እንዴ አለ ጀማል። ከድጃም ምን ነው የዚች ሀገር ችግር ዛሬ ነው እንዴ ያሳሰበህ? ነው እኔ ሳልሰማ ሚኒስተር አድርገው ሾምህ አለች። ጀማል ሳቀና አይ ውዴ ቀልድሽ እኮ አይጠገብም አለ። ዘወር ብሎ ተከዝ አለና ሚኒስተርማ በምን እድሌ አለና በራሴ እጅ ሁለት ሚስት ሹሜ ራሴ ተቃጠልኩ ወዲያ ገባሁ አለ። ከድጃ ምን አልከኝ አለች። አይ ወደዚህ ነው ያወራሁት። ቅድም ምንድን ነበር ያልሽኝ አለ። ወሬውን ቀየስ አረገና ከድጃ ስለ ነኢማ ነበር ያወራሁት አለችው። ጀማል ነኢማ እሺ ምን አላት? ታሪኳ ቢያሳዝነኝም ግን ቀልቤ አልወደዳትም አለች ከድጃ። ምን ነው በሰላም አለ ጀማል። አይ እንዲሁ አለች ከድጃ። ምንም ግን ሁኔታዋ አላማረኝም አለች በድጋሚ። ጀማል ቢሆንም ግን ጸባይዋን እንደምንም ችለን እዚህ ቤት ማቆየት አለብን። ቅድም ደላላው ጋር ሲሄድ እኮ የሰራተኛ ችግር እጥረት እንዳለ ነግሮኛል። በዛ ላይ ትንሽ ቋንቋ አወቅን የሚሉት በውድ ካልተቀጠል ነው የሚሉት። እሱ ሳያንስ ቤት ውስጥ ፍሪጅ አለ፣ የልብስ ማጠቢያ ማሽን አለ፣ ያለዚያ አንቀጠርም እያሉ እየተጨማለቁ ነው አላት። እነሱ እኮ እኛን የሚቀጥሩ ነው የሚመስሉት። ከዚህ ሁሉ ቀበጥ ይችን የመሰለች ቋንቋ የምታውቅ አረብ ሀገር ሂዳ ሙያ ተምራ የመጣች ልጅ በዚህ ዋጋ ማግኘት ቀላል አይደለም። እባክሽን አታስጨንቂያት ውዴ እባክሽ። አንቺም ሰራተኛ ሲሄድብሽ ያየሽውን ስቃይ አንቺ ታውቂያለሽ ውዴ አለ ጀማል።
ከድጃ እሱስ ልክ ነህ፣ ግን ቢሆንም አናቴ ላይ ስትወጣ ዝም ብዬ አላያትም። የቤቱን ስራ ቢሆንም ብቻዬን እሰራዋለሁ። ለመሆኑ ግን ተያዥ አላት አለች ከድጃ። ደላላው እኮ በእኔ ጣለው፣ እኔ ተያዥ ሆናታለሁ ብሎኛል። አሁን እንተኛ፣ በጣም ደክሞኛል አለ ጀማል። ከድጃ ሳሎን ቁጭ ብላ ጀማል አይኑን እየዳጠ እየተንጠራራ ወደ ሳሎን መጣ። ከድጃ ሰው በጠዋት ተነስቶ ፈጅርን ሰግዶ ወደ ስራ ይሰማራል? አንተ እስካሁን ተገርመልኛል አለች። ጀማል መልስም የለ፣ ዝም ብሎ ሳሎኑን ይሽከረከራል። ነይማ ኪችን ገብታ ቁርስ እየሰራች ነበር። ጀማል ኪችን ቀስ እያለ ገብቶ ነይማ ማለት ያን ሁለተኛ ሚስቱን ገብቶ አስደነገጣት። አኡዙ ቢላሂ አንተ ኩቴ የለም እንዴ አለች ነይማ። ቆሌን እኮ ገፈፍከው አለች። እሰይ ይበልሽ፣ ማታ እኔንም በእሷ ፊት እንደዚህ ነበር ቆሌን የገፈፍሽው አለ ጀማል። አረ እንደዛ ነው እንዴ? የማታሸንፈው ውድድር ውስጥ ባትገባ ነው የሚሻልህ አለች ነይማ። ማን? እኔ ጀማል መቼም አልሸነፈም አለ። አረ እንግዳውስ ማታ 2 ሚስት አግብቶ ጥሎኝ ጠፋ ያልኩት የራሱ አባል እንደሆነ እነግራታለሁ አለች። ረመድ ብላ ልትናገር ስትል አረ ነይ ወዴት ነው አለ። ጨርቋን ንቅ አድርጎ ያዘና እኔ እኮ ስቀልድ ነው፣ እኔ 2 ያገባው ቀን ነው እኮ የተሸነፍኩት እንደዛ አላት ለነኢማ። እንደዛ ብትል ይሻልሃል፣ የማታሸንፈው ውድድር ውስጥ ባትገባ ነው የሚሻልህ አለች ነኢማ። ማሻአላህ ትዝ ይልሻል? ማሻአላህ ዛሬ የምትሰሪልኝ ቁርስ እንቁላል ነው ትዝ ይልሻል? ያኔ ተሷ ተደብቄ ስመጣ እንቁላል ነበር የምትሰሪልኝ አላት። እባክህ ዞር በል፣ አሁን እዚህ ቤትህ መጥቼ እየሰራሁልህ አይደል? የብሱኑ አስጠርጥረህ ችግር ውስጥ እንዳትገባ አለች። ለምን ግን አታኩርሽኝም አለ ጀማል። ነይማ በቁጣ ሰውዬ የት ይሄድብሃል? አሁን ዞር በል ሳትመጣ አለች ነይማ። ውድና የተከበራችሁ የሂክማ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ።